የኮራችብህን አሊያም ደግሞ የዘጋችን ሴት እንዲጸጸታት ከፈለክ እነዚህ ነገሮች አንድ ባንድ አድርጋቸው። የመጀመሪያው ነገር ግንኙነትን ሙሉ ለሙሉ ማቆም ያስፈልጋል። ብዙ ጊዜ ሴት ልጅ የምትኮራብህ ወይም ደግሞ የምትዘጋህ እንደምትለምናት እርግጠኛ ስትሆን ወይም ደግሞ ዛሬም ያልተቋረጠ ትኩረት እንደምትሰጣት እርግጠኛ ስትሆን ነው። ስለዚህ ያንን ነገር ማለትም ያን በራስ መተማመኗን ከውስጧ ማውጣት መቻል አለበት። ዛሬም እንደምትለምናት ወይም ደግሞ ዛሬም ያልተቋረጠ ትኩረት እንደምትሰጣት እርግጠኛ ከሆነች እንዳልኩ እስከ ጥግ ነው የምትኮራ። በአንዳንድ ወንዶች ደግሞ የሚሰሩ ስህተት ምን መሰለህ? በአካል ወይም ደግሞ አሁን ላይ ያላቸው ማንነት ያርቁና ከዛ ደግሞ ዲጂታል በሆነ መንገድ መለመን ይጀምራሉ። ያ ማለት በተደጋጋሚ ሻት ማድረግ፣ በተደጋጋሚ እሷን መጠየቅ፣ ስቶሪዋን እየገቡ ማየት የመሳሰሉ ነገሮች። እነዚህ ነገሮች የምታደርግ ከሆነ ዛሬ የሚያሳሳትክ ነው። ምክንያቱም በፊት በአካል ነበር የምትለምናት፣ አሁን ዲጂታል በሆነ መንገድ እሷን መለመን ጀምራል። ስለዚህ ምንም ጥያቄ የሌለው ነገር ሙሉ ለሙሉ ዛሬም ቢሆን ተቆራባለች። ስለዚህ ይህንን ኢጓን ወይም ደግሞ ይህንን ኩራቷን ለመስበር የመጀመሪያው ነገር ግንኙነትህን ሙሉ ለሙሉ ማቆም ይጠበቅብሃል። ሁለተኛው ነገር በመራራቃችሁ መሀል በድንገት እንኳን ብታገኛት የምታሳየውን ሪስፖንስ ማስተካከል መቻል አለበት። ይህ ምን ማለት ነው? ለምሳሌ ለረጅም ጊዜ ተጠፋፍታችኋል ወይም ደግሞ አልተገናኛችሁም። በድንገት ስትገናኙ ግን እያንዳንዱን ነገር የምትዘረግፍ ከሆነ ለምሳሌ ምነው ጠፋ፣ በጣም እኮ ናፍቀኸኛል የመሳሰሉ ነገር ስሜት የሚነኩ ነገሮችን ስትናገረ ድሮም እኮ አንቺ ነሽ ያስከፋሽኝ፣ አንቺ ስላስደበርሽኝ የራኩሽ የመሳሰሉ አይነት ነገሮች አሉ። እሷን መውቀስ የምትጀምር ከሆነ ወይም ደግሞ ራስህን በደንብ የምታጋለጥ ከሆነ እኔ እኮ እወድሻለሁ ወይም ደግሞ ለአንቺ መልካም ስሜቶች አሉኝ፣ ነገር ግን የአንቺን ባህሪ ስለማይ ነው የምሸሽሽ የመሳሰሉ ነገሮች መናገር አይጠበቅብህም። ዝም ነው ማለት ያለብህ። ማለት ምንም አይነት ነገር ማብራራት፣ ምንም አይነት ነገር መግለጽ የለብህም። እኔ እሷ እንዲጸጸታት ወይም ደግሞ አንተን ማጣቷ እንዲሰማት አይነት ነገር የምትፈልግ ከሆነ እንደዚህ አይነት ማለት ዲቴል የሆነ ማብራራት ውስጥ ልትገባ ይገባል። ሙሉ ለሙሉ በዝምታ ተመልክታት፣ ማለትም ምንም አይነት ነገሮችን እንዳታብራራ። ምክንያቱም እነዛ ነገሮች ወይም ማብራራት የሚቀይረው ነገር የለም። ነገሮችን የሚቀይረው ዝም ማለት ነው። ሶስተኛው ነገር ኢጎዋን ወይም ደግሞ ኩራቷን መስበር መቻል አለበት። ብዙ ጊዜ ኩሩ የምንላቸው ሴቶች ምን አይነት መሰለ? በሰዎች እንክብካቤ፣ ፍቅርን እንዲሁም ደግሞ መጠበቅን የመሳሰሉ ነገሮችን ይለማሉ ናቸው እና አንዳንዴ ምንድነው ወንዶች እንኳን ከራቋቸው በኋላ ደግሞ እንደሚመጡ ያውቃሉ። ማለት ወንዶች ያውቋቸዋል። ከዛ በኋላ ግን ይሁን ነገር ደብሮት ወይም ደግሞ የተሻለ አቶ እንደሚመለስ እርግጠኛ ስለሚሆኑ ኩራታቸው አናታቸው ሊወጣ ነው። ስለዚህ አንተ ማድረግ ያለብህ ነገር አንዲት ሴት እንድትጸጸት ወይም ደግሞ እንዲደብራት የምትፈልግ ከሆነ ወሳኙ ነገር አለመመለስ ነው። አንዴ ከሄድክ በዛው ሂድ፣ ደግመህም ቼክ አታርጋት። ማለት ዛሬም ናፍቀኛለች፣ ዛሬም የኔ ጎዶልነት ይታያታል የመሳሰሉ ነገሮችን ቼክ ለማድረግ ደጋግመህ መደወል ወይም ደግሞ ደጋግመህ ቴክስት ማድረግ ወይም እሷን በአካል መፈለግ፣ እሷ የምትገኝበት ቦታ መገኘት፣ እንዲህ ነገሮች ሙሉ ለሙሉ ማጥፋት አለብን። ማለት ከህይወትህ የምር የምትጸጸተው ሙሉ ለሙሉ አንተን ስታጣ ነው። ምክንያቱም የመጨረሻው አማራጭ ማጣት ነው። እዛ ደረጃ ልታደርሳት ይገባል። ነገር ግን አደጋህ ዛሬም ቼክ የምታደርጋት ከሆነ እሷ ልትጸጸት አትችልም። አራተኛውና ወሳኙ ነገር ምን መሰለህ? የሰጣሃትን ክብር ማንሳት መቻል አለብህ። ብዙ ጊዜ አንድን ሰው ከልባችን ስንወደው ስናፈቅረው ወይም ደግሞ ለእሱ ልዩ ቦታ ሲኖረን ምንም ጥያቄ የሌለው ነገር ክብር እንሰጠዋለን። ምንም ሳያደርግልን እኮ ነው። ወይም ደግሞ ያ ሰው የማይገባውንም ክብር ሊሆን ይችላል የምንሰጠው እና ያቺ ልጅ የምር እንድትጸጸት ወይም ደግሞ አንተን ማጣቷ እንዲቆጫት አይነት ነገር የምትፈልግ ከሆነ ያን የሰጣሃትን ክብር ሙሉ ለሙሉ ማንሳት መቻል አለብህ። ምንም የሰጣሃትን ክብር ስታነሳ አንተ መናፈቅ ጀምራለች። ሌላው ምንም አይደለም። ምክንያቱም ሁሉም ሰው ያን እንደማያደርገው እርግጠኛ ናት። ምናልባት አንተ መልካም ልብ ስላለህ ወይም ደግሞ ከልብ ስለወደድካት ነው ያን የተጋነነ ክብር የሰጣት እና ከአንዲት ሴት ስትርቅ አንተ ማጣቷ እንዲጸጸታት ያን ክብር ማንሳት መቻል አለብህ። እንደዚህ ስለ ቃል በቃል አዋርዳት ወይም ደግሞ የማይደረጉ ነገሮችን አድርግ ማለት አይደለም። ነገር ግን ለእሷ የምሰጠውን ትኩረት፣ ለእሷ የምሰጠውን ፍቅር ሙሉ ለሙሉ ማንሳት መቻል አለብህ። ወደ ራስ መልሰው። በመጨረሻ ማወቅ ያለብህ ወሳኝ እውነትን መሰለህ? ማንነትን መገንባት ነው። ብዙ ጊዜ ሰዎች አንተን በማጣታቸው ወይም ደግሞ አንተ ላይ በመኩራታቸው እንዲቆጩ ከሚያደርጓቸው ነገሮች አንዱ አንተ ሰክሰስፉል ወይም ደግሞ ስኬታማ ሆነ የምታሳያቸው ሆነ። ማለትም ከነሱ ጋር እያለህ ኖርማል ልትሆን ይችላለህ። ከዛ በኋላ ግን ከኔ ከተለያየ በኋላ ይወድቃል ወይም ደግሞ አይሳካለትም ብለው የሚያስቡ ሰዎች ይኖራሉ። ከዛ ያቺ ነገር ፎልት ማድረግ ሲችል ማለትም ከነሱ ጋር ከነበረ ማንነት ይበልጥ ስኬታማ መሆን ሲችል፣ ይህንን ስለ ፋይናንሻል ሊሆን ይችላል፣ ኢሞሽናል ሊሆን ይችላል፣ ወይም ደግሞ ፊዚካሊ ሊሆን ይችላል። በጣም ስኬታማ የሆን ከተመጣ ሰዎች ምንም ጥያቄ የሌለው ነገር አንተን በመግፋታቸው ወይም ደግሞ በአንተ ላይ በመኩራታቸው የሚቆጩበት ቀን ይመጣል። ነገር ግን እዛው ቦታ ላይ ከተገኘህ ምንም ለአንተ የተለየ ቫሊዩ አይኖራቸውም። ልክም እንደሆኑ ነው ማለት ነገሩ ማሰብ የሚጀምሩት። ሁሌም ቢሆን በህይወት ላይ የሆነ ለውጥ ሊኖር ይገባል። ስለዚህ ያቺ ልጅ አንተ ላይ በመኩራታ ወይም ደግሞ አንተን በመዝጋት ወይም ምር እንድትቆጭ የምትፈልግ ከሆነ እነዚህ ነገሮች ራስ ላይ ለሰራ ይገባል። ያኔ እመን የምር ትጸጸታለች።